አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የመዳም የቅመሞች በሙሉ እንዴት ናችሁ? ደህና ናቸው? ይሄ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እናንተ እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ ረቢል ዓለሚን። ያው እንግዲህ የመዳም ቅመም ስንባል ማለት ነው አልሐምዱሊላህ ረቢል ዓለሚን። ያው እንግዲህ በነገራችን ላይ በአሁኑ ሰዓት ማለት ነው ብሎኬት ስራ የወንዶች ብቻ አይደለም ማለት ነው ወደ ሴቶችም ተቀየረ መስል አሁንስ ማለት ነው። እና ያው እንግዲህ እንደምታዩኝ ትንሿ የመዳም ቅመም እባላለሁ ማለት ነው። ስለዚህ ይሄ ፈቀፈኩኝ ነው። ዛሬ ግን ማን ነው እስኪ ነይተው ማለት ነው ይሄ ሁሉም ያስተጣጠበኝ እስኪ ማን ነው? መፈቅፈቅ ምስ እየጨረስኩኝ ነው። ያው እንግዲህ አልሐምዱሊላህ ለኩል ሸይ ማን ነው ነይተው ይሄን ጉዳይ የሚያስተጣጥበኝና የሚያግዘኝ እላችኋለሁ። ለማንኛውም አይዟችሁልኝ፣ በርቱልኝ። ለአላህ ብዬ ወዳችኋለሁ። የአላህ ሱብሓነሁ ወተዓላ እዝነት ረህመት አይለያችሁ እና ራሳችሁን ጠብቁ የመዳም ቅመሞች ማለት ነው። በነገራችን ላይ ብቻ እኔ እንጃ ምን እንደምል አላውቅም። በአሁኑ ሰዓት ሴት ልጅ ብሎኬት ፈቅፍቃ እንዴት ያለ አይነት ኑሮ እንደሚኖር አላውቅም። ግን አልሐምዱሊላህ ረቢል ዓለሚን ምክንያቱም ይህንንም ብዙ እህትና ወንድሞች እየፈለጉት ያላገኙት ነገር እስከሆነ ድረስ የትም አንደርስም ማለት ነው። አላህ ረህመቱንና እዝነቱን አገራችንን ሰላም አድርጎልን በሳቅ በደስታ ተቤተሰቦቻችን እንደተለየናቸው በሳቅ በደስታ ደግሞ የምንቀላቀላቸው አላህ ያድርገን። ስለ ሁሉም ነገር እወዳችኋለሁ የመዳሞች ቅመሞች ማለት ነው። ሁላችሁንም ለአላህ ብዬ እወዳችኋለሁ። ይሄ እንግዲህ ደግሞ ወደ አጠባ እየገባሁ ነው ማለት ነው። ያው እንግዲህ ትንሿ እህቴ ማለት ነው ትንሿ እህቴ እንግዲህ ላሳያችሁ ማለት ነው። ልታግዘኝ ወገቧን በደንብ አድርጋ ስራ ተነስታልኛለች ማለት ነው። በነገራችን ላይ ምን እናት እያላችሁ ይሆናል። ቆይ ላሳያችሁ አንድ ጊዜ ማለት ነው። እንግዲህ ትንሽቷ እህቴ ይቺ ናት ማለት ነው። አያችኋታ እንዴት አድርጋ እንደምታግዘኝ እና አላችኋለሁ። የስደት ህይወት ብቻ አልሐምዱሊላህ ለኩል ሸይ። እስኪ አላህ ሱብሓነሁ ወተዓላ ረህመትና እዝነት እስከሚያወርድልን ድረስ እኛም ትዕግስተኞች ነን፣ ሶብረኞች ነን የምንኖር አላህ ያድርገን። እሱም ደግሞ አቅምና ቅዋውን ሰጥቶን እናቴ አቅምና ቅዋውን እሱ ይስጠን። ሌላ ምንም የምለው ነገር የለኝም ማለት ነው። ሀባይ ፊላ እንግዲህ ይህን ይመስላል የዛሬ ውሎዬ። በየት ብዬ እንደምጨርሰው እንግዲህ እኔ እንጃ አልገባኝም ማለት ነው። እሙሁም አይዞን በርቱ፣ ያልፋል ይሄ ቀን ኢንሻአላህ። አላህ ሱብሓነሁ ወተዓላ ጤናና እርሜ ከሰጠን አንድ ቀን ደግሞ እነሱ መጥተው ይሄን ፈተናና ይሄን ስቃይ የሚያይበት ቀን ቅርብ ይሆናል ብዬ ተስፋ አደርጋለሁኝ። እና አይዟችሁ፣ ሊበርቱ፣ ጠንክሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።